2015 ዓ.ም መሰናዶ ጀምሯል አብራችሁን ከምሽታችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ የምታየው ጄነሬሽን ለጣም ለፋስት ፉድ የተጋለጠ እና ብዙ ጊዜ ደግሞ የምግብ አሰራር ስራና እናቶችም ከምታያቸው አሁን በጣም ወደ ቢሮና ወደ ስራ ፎከስ እናደርጋለንና እነዚህ ነገሮች በጣም በቀላል ሁኔታ ምግብ ማዘጋጀት የምንችልበትን ነገር ነው እኛ በእሱን ያዘጋጀነው ማለት ነው ኢትዮጵያ ውስጥ ዘመናዊ የህፃናት አመጋገብን በተመለከተ መጽሐፍ ጽፋ ያሳተመችው አዝመራ ካሳሁንን የሰማችሁት የምሽቱ እንግዳችን አድርገናታል ስፖርትና ሌሎች መሰናዶዎችንም ይዘናል የሰዓቱን የምሽቱ መሰናዶ ኤደን ገረመው እየመራው አብራችሁ ቆያለሁ ኤልያስ አስማራ ደግሞ በድምጽና ምስል ምህንድስና አብሮኛል ከመላው የአሜሪካ ድምጽ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን በቂ የእውቀት ሽግግር ባለመኖሩ ዛሬም ድረስ ህፃናት ከአመጋገብ ጉድለት በሚመጡ ጤና ነክ ችግሮች ሲጠቁ ይታያሉ ይህንን ሁኔታ ለመለወጥ በግል ጥረት ያደረጉ ከሚገኙት መካከል አንዷ የሆነችው የህፃናት ምግብ ዝግጅት መጽሐፍ ጻፊዋና የስነ ምግብ ጉዳይ አሰልጣኟ አዝመራ ካሳሁን አንዷ ናት አዝመራ ከቤት እስከ ትምህርት ቤት የተሰኘ የህፃናት ምግብ ዝግጅት መጽሐፍ ከማሳተማ በተጨማሪ በተለያዩ ትምህርት ቤቶች በመገኘት ህይወት ቀያሪ ስልጠናዎችንም ትሰጣለች ታሙስዩም ዛሬ ምሽት በስልክ አግኝቷታል ስለ አጀማመሯ አስቀድማ ትነግረናለች የኢትዮጵያ ውስጥ ያሉትን የልጆች አመጋገባችንን በመናይበት ጊዜ በጣም ችግር እንደሆነና በአማርኛ ደግሞ በቂ መጽሐፎች እንደሌለ ተገንዝቤ ነበር በዛው ወቅት ሰው ምንድነው ያረኩት የመጀመሪያ ልጄን እንደወለድኩኝ እኔም የዛ ችግር ሰለባ ሆንኩኝ ማለት ነው ምን ማብላት እንዳለብኝ ያሉትን ነገሮች ማወቅ ስላልቻልኩኝ በኢትዮጵያ አቆጣጠር ከ2009 ላይ መጽሐፌን አስመርቄ እንዲሁም ደግሞ የተለያየ ምግብ ሁኔታውን ማጥናት ነበረብኝ መማር ኒውትሪሽን መውሰድ ነበረብኝና እነዛን ትምህርቶች ወስጄ ይሄን መጽሐፍ በ2009 ለአንባቢያን አቅርቤያለሁ ማለት ነው ይሄ መጽሐፍሽ ከቤት እስከ ትምህርት ቤት የተሰኘ ነው የምግብ ዝግጅት መጽሐፍ ነው የምግብ ዝግጅት በተለይ ህፃናትን የሚመለከትን ስናነሳ ብዙ ጊዜ ሰዎች ከኢኮኖሚ አቅም ጋር ያያይዙታል ባንቺ የመጽሐፍ ዝግጅት ወቅት የኢትዮጵያን ወላጆችን አቅም ያገናዘቡ ምግቦችና መላዎችን ለማካተት ምን ያህል ጥረት አድርገሻል ዲያውም የሚገርምህ ነገር ብዙ ጊዜ ያው ኒውትሪሽን ወይ ደግሞ የተመጣጠነ ምግብ ሲባል ብዙ ጊዜ ከብር ጋር ወይ ከሀብት ጋር የተያዘ ነገር ነው እኛ ሀገር ላይ የሚስተዋለው ባህል ግን ምንድነው በጣም በሚገርም ሁኔታ ተመስጠኛ ነኝ ኢትዮጵያ እንዳየኸው በጉልት ደረጃ እንኳን በጣም የተለያዩ አትክልትና ፍራፍሬዎች እንደልብ የምናገኝበት ሀገር ጥራጥሬዎችን እንደልብ የምናገኝበት ለዚያውም ደግሞ ኦርጋኒክ የሆኑ ማለት ነው እንደልብ የምናገኝበት ሀገር ነውና ይሄንንም በተለያየ ጊዜ እዚህ መጽሐፌ ላይም በደንብ እነሱ ነገሮች በአቅራቢያችን እንደልብ እንደሚገኙና በተለያየ ሚዲያዎችም እነዛ ነገሮች እንደልብ እንደምናገኛቸው በደንብ ለህብረተሰቡ ግንዛቤ መስጠት ሁላ ነበረብኝና ሰው መጽሐፉ ላይ እነዚህ ነገሮች በቀላሉ እንደምናገኝ በደንብ አብሮ የተዘጋጁ ነገሮች ናቸው እንዲሁም ግንዛቤ ፈጥረናል በዚህ ጉዳይ ላይ እንደው በዘልማድ ልጅ ያገኘውን በልቶ ነው ማደግ ያለበት እየተባልን ያደግነው ብዙዎቻችን ስለ ዘመናዊ የህፃናት አመጋገብ ማወቃችን ያለው ጠቀሜታ ምንድነው ብለሽ ታስቢያለሽ በጣም ጥሩ ጥያቄ ምንድነው ያው እንደምታውቀው እንዲያውም አይ ቲንክ እናቶቻችን በተሻለ ሁኔታ የእውቀት ይኖራቸዋል ያስባለው ግን አሁን የምታየው ጄነሬሽን ለጣም ለፋስት ፉድ የተጋለጠ እና ብዙ ጊዜ ደግሞ የምግብ አሰራር ስራና እናቶችም ከምታያቸው አሁን በጣም ወደ ቢሮና ወደ ስራ ፎከስ እናደርጋለንና እነዚህ ነገሮች በጣም በቀላል ሁኔታ ምግብ ማዘጋጀት የምንችልበትን ነገር ነው እኛ በእንትን ያዘጋጀነው ማለት ነውና ጠቀሜታው ቀላል አይደለም አሁን በደጉት ሀገሮች እንደምታየው ኦቤሲቲ ወይ ደግሞ ይሄ በጣም ከልክ በላይ መወፈር እነዚህ ፋስት ፉዶችን በመመገብ የሚያመጣውን ችግር በተለያየ ሚዲያዎች እናየዋለን እሱ ብቻ ሳይሆን መቀንጨርም ይመጣል በቂ ምግብና የተመጣጠነ ምግብ ባለማግኘታችን ስለዚህ
እነዚህ ምግቦች በጣም በቀላሉ ሁኔታ ተጠቅመን ልጆቻችንን በጣም በጤንነት መጠበቅ እንደምንችል ያስተማርንበት ነው። ሌላው ማንገነዘበው ነገር ደግሞ ምንድነው ልጆቻችንን በልጅነት ያበላናቸው ነገሮች ለወደፊቱ በሽታ ይዞባቸው እንደሚመጣው ብዙዎቻችን አናውቅም። አንድ ዶክተር እንዲያውም ሲያስተምር አንድ ሁሌ የምሰማው ነገር ምንድነው ደም ግፊት ደመኛ ነው ይላል። ያ ምንድነው ልጅ ሆነን የበላነው ነገር ነው ወደፊት የሚበቀለን እና በልጅነት ያልሰራነው ነገር ልጆቻችን ሲያድጉ የተለያየ ስኳር የሚሆን የደም ብዛት የተለያዩ በሽታዎች እንደምናጋልጣቸው አናውቅምና ይሄንንም ግንዛቤ ባረገ መልኩ ነው የምግብ አዘገጃጀቱን ያዘጋጀነው። አዝመራ ከጸሐፊነቱ ጎን ለጎን በተለያዩ ተቋማትና ትምህርት ቤቶች በመገኘት ለወላጆችና መምህራንም ስልጠና እንደምትሰጪ ሰምቻለሁ። ከዚህ ከስነ ምግብ ጋር በተያያዘ ከነሱ ያገኘሽው ምላሽ ምን ይመስላል? በምን ሁኔታስ ነው ስልጠናውን እየሰጠሽ የምትገኙ? እንዳልከው የተለያየ ማለት በትልቅ ኢንተርናሽናል ትምህርት ቤት በሚባሉም እንዲሁም ደግሞ መለስተኛ የሆኑ በገበያቸው አነስተኛ የሆኑ ትምህርት ቤቶች ላይ እንዲሁም በአዲስ አበባ መስተዳደር ራሱ ልጆችን የሚያሳድግ ተቋም ላይ እየሰጠን ነው። የነጻ አገልግሎት ነው የምንሰጠው። ይሄን በምንሰጥ በጣም የሚገርመው ሁኔታ ያገኘነው ምላሽ አሁን ለምሳሌ አንድ ሙዝ ወይ ደግሞ ስኳር ድንች እነዚህ ነገሮች ለልጆቻቸው ምሳ መቋጠር ራሱ እንደሚቻል የማያውቅ ብዙ ህብረተሰብ ነው የገጠመንና የተለያዩ ነገሮችን በጣም በቀላሉ መልኩ የምናገኘውን አዲስ አበባ ውስጥ ግን ለልጆች መቋጠር እንደሚቻል የማያውቁ ብዙ ህብረተሰብና በጣም ትልቅ ምላሽ ነበር የምናገኘው የነበረው። ትልልቅ ኢንተርናሽናል ትምህርት ቤቶች ላይ ደግሞ እንደምታውቀው በቃ በጣም በቴካዌ ፒዛ በርገር እየተላከ ልጆቻቸውን በጣም ለጤና በሚያጋልጥ ሁኔታ የሚመግቡ ወላጆች ነበሩና እነዚህን ቀላል የምግብ አሰራሮች እንዲሁም ሳይክሊክ ሜኑ ተከታታይ ሜኖች እያዘጋጀን እንዴት ማዘጋጀት እንዳለባቸው ስንነግራቸው ከበጀት አንፃር ከሰዓት አንፃር ምን ያህል ጠቀሜታ እንዳገኙ በጣም ጥሩ ምላሾች ነው ያገኘን። እንግዲህ አዝመራ ለአሁኑ ከቤት እስከ ትምህርት ቤት የተሰኘውን መጽሐፍ ለህዝብ አብቅተሻል። በተለያዩ ተቋማትና ትምህርት ቤቶች እየተገኘሽም ስነ ምግብ ጋር የተገናኙ ስልጠናዎችን እየሰጠሽ ትገኛለሽ። የመጪ ዘመን እቅድሽ ምንድነው? ከዚህ ዘርፍ ጋር በተያያዘ ልታሳኪያቸው የምትፈልጊያቸው ሌሎች ጉዳዮች ይኖሩ ይሆን? አዎ ትልቁ ነገር ምንድነው እዚህ ሀገር ያሉ ትምህርት ቤቶች የራሳቸው ምንድነው ለካንቲን የምግብ መመገቢያ ቦታዎች እንዲኖራቸው ኬተሪንግ ካምፓኒ ያቋቁመናልና ይሄ ኬተሪንግ ካምፓኒ ለወደፊቱ የሚያስበው ምንድነው እነዛ ትምህርት ቤቶች ላይ ልጆች በቀላሉ ወተት አግኝተው እንዲጠጡ ማድረግ ፍራፍሬዎችን እንዲበሉና የተለያዩ አይነታቸውን የጠበቁ ምግቦች እንዲኖራቸው ትምህርት ቤቶችን ካንቲን እዛ ውስጥ እንድንመሰርት የተለያዩ ትምህርት ቤቶች እያናገርን ነው። እንደምታውቀው ከ1700 በላይ የግል ትምህርት ቤቶች አሉ። ከኢንተርናሽናል ስኩል ውጪ የትኛው መገበያ ቦታ ወይ ደግሞ ምሳ የላቸውምና ይሄን በተጠበቀ መልኩ እዛው ትምህርት ቤት ውስጥ ካንቲን ፋሲሊቲ እንድናዘጋጅ ፕሮፖዛልም ጽፈን እሱን እያሰብን ያለን። እጅግ በጣም አመሰግናለሁ። አዝመራ ካሳሁን ከቤት እስከ ትምህርት ቤት የተሰኘው የምግብ ዝግጅት መጽሐፍ ጸሐፊ ነሽ። ከዛ በተጨማሪ ደግሞ በተለያዩ ተቋማትና ትምህርት ቤቶች የስነ ምግብ ስልጠናም ትሰጫለሽ። እንግዳችን ስለነበርሽ በእጅጉ እናመሰግናለን። አመሰግናለሁ በጣም ቴንኪው።